ነት እግዚአብሔር ይሰውራችሁ የላይላ ያገባችሁ የልጁ አባት ከእንደዛ አይነት አባት ባል እግዚአብሔር መድኃኒዓለም ይሰውራችሁ ይሄ ሽንታ ገና ለገና ሰው እንዲያለ ሰው እንደዚህ ያለ ሚስቴ ዋሸች ሚስቴ ሰረቀች ሚስቴ እንዲሆነች ብሎ የሚፈረጥጥ ሽንታ ወንድ ይሰውራችሁ I swear to God እኔ ወንድማቀው ከሚስቱ ጎን ከገርልፍሬንዱ ጎን ቆሞ you know defend የሚያረግ የሱን I don't know how he posted him anyway እሱን የልጅን ፎቶ አምጥታ እንደናቱ ቆረንድሮ አንቺ አስበሽዋል የ40 ምናምን አመት አሮጊት የ4 አመት ህፃን ልጅን ስትሳደ ልጅቻላት እሱ አየላት ለዚህ ነው ባይኖራት ራሱ እኮ ምንሽ ህፃን ልጅ ምን አመጣው አይባልም አንቺ እኮ እንዴ ምን አመጣው 4-10 አመት እኮ ኖረሻል የሱራ መስኖር እኮ ምንም የምታውቂው ነገር የለም ዝም ብለሽ ኖረችው ማለት ከዛ ልጅን ጠየቅኩት ምንስ ማለት እስቲ ቆይ ድንገት ብዬ አንደርስታንድ ያደርጋሉ ይሄ this girl is mad at you ምናምን ስለው mommy do you want me to say sorry anyway ጠና አንደርስታንድ ያደርገው ማድረግ ያልቻለው ፎቶ public document ነው ፎቶ ላይ አንተ ልትሆን ትችላለህ ግን የኔም ነው የኤቭሪባዲም ነው because you posted it on public ቀጥሎ ደግሞ ስክሪን ሪኮርድ የተደረገው ፐብሊክሊ ያወራው ነው እንኳን ፐብሊክሊ ሴክሬትሊ ያወራውንም መፖስት ይቻላል ግን ፐብሊክሊ on TikTok live 1000 ሰው ሰብስበክ እንዲዋረድልክ ስታወራ እኔ ደግሞ ሪከርድ አድርጌ በፎቶ አቀነባብሬ ጓደኝነታችሁንም ለማስታወስ ለሰው ከበሽክ ባክ ስቶሪ መናገር አለብሽ እኮ they are this friends እኮ ስጋ እየጠበሱ ፎቶ የሚነሱ ከዚህ በኋላ ሲሆን የሚያጠፋው ምን ሆነ ነው ግን እኔ ከደም ሶፊዬ ያላቀው ይሄን አሁን ሙሉ ምን ሲያረግ እንደሚውል ታውቂያለሽ ግን ከመልኩና ስማይ ቆይ መልኩን ተይው ጠና ምን ሲያረግ እንደሚውል ታውቂያለሽ ቲክቶክ ላይቭ ላይ ብረስ ሲገፋ ነው የሚውለው በጣም ጡንቸኛ ነው ወጣት ያረጋ ኦኬ አላቀው በጣም ጡንቸኛ ነው እና እንደዚህ ጡንቸኛ ወንድ እንደው እግሩን ቆልፎ ቆልፍልፍ አድርጎ ቡና ያለ ሌላ ወንድን ሲያማን አይደለም ከያዘኝ ሰበረኝ የምትዩ ሰው ሶሻል ሚዲያ ግን ማመጣው ከዛ እኔ ተናድጄ ብረትን ግፋ ብረት ራስ ምናምን ብዬ ተሳድቤያለሁ ለሱ ይቅርታ ብረት ራስ አይደለም ይቅርታ እውነት እሱ የዛን ቀን ተናድጄ ነው ግን ከሞን ነው እኔ ማስፈራራት ራታው ራ ከዛ ፎቶን እንዳነሳ ቪዲዮቹን እንደዚህ ስፔሻሊ የሱ ፎቶ ያለበትን እንዳነሳ ሰው ተላከ ሶፊዬ ሰው ተልኮ በቴሌግራም የሆነ ፎቶ ለላክልሽ አላክልኝ ሳነሳ እኔ ታውቂያለሽ ቦርኮ እናት ነኝ just so you know like I just a functional hot mess እናት ነኝ ግን I function perfectly ግን hot mess ነኝ እና ስታይ ምናምን በቃ ድክርት ያልኩ ነኝ እናትነት ሙሉ ያዘብኝ ሰው ነኝ እኔ አልክድም ቦርኮ ነኝ ስልሽ አልዘንጥም አልጓጓልም ጊዜ የለማ በምን ጊዜ አንቺ ራሱ እኮ ነግረሽኛል እኔም ነግሬሻለሁ ችግሬ በዛ ነው የተግባባል anyway ፎቶ አንስቶኝ ባክባክ ይዤ ሶፊዬ አንዱ ልጄን እጁን ይዤ በአንድ ልጄ ካርት እየገፋው በቃ በስማ ሞመንት ቢፖስታውን ቲክቶክ ላይ ገብቶሻል ሁለት ልጅ ካርት ላይ ይዤ አንዱ ልጅ ደግሞ መኪና እንዳይመታብኝ በአንድ እጄ ይዤ ካርቱን በአንድ እጄ እየገፋው ምናምን ባክባክ ደግሞ አንዱን ተሸክሜ ምናምን በእውነት የሚያሸልመኝ ፎቶ ለጥፈው ላከልኝና ደርሰንብሻል ምን ልትሆኑ አሜሪካን እኮ ነው ፎቶ ማንሳት ትችላለህ አየንሽ እንደማለት ነው ልጆችሽ እዚህ ትምህርት ቤት ይሄዳሉ ያ ግን ኔክስት ታይም ግን ልጆችን ፎቶ ስታነሱ እኔ ደግሞ መመዝብ ኬስ ከባድ ነው ፔዶፋይል ነው ማለት ቻይልድ ፖርኖግራፊ ብዙ ነገር ለመዝ ይችላል ይቀያየራል ለመዝ ስለምችል
ቢቀር ምናምን ብዬ እንትን አልኩት። ከዛን የመኪኔን ታርጋ መላክ ተጀመረ። ለምን ፎቶቹ ናቸው። ኤኒዌይ አሁን ሊከሰስ ነው። ዮዳብ ኬዙን አይቻለው። ኢቭን ለሎየር ዳውን ፔመንት መረጋጋት አለበት። ባይ ዘ ዌይ allegedly he's in between jobs by the way. He's not working. I think he got fired or something. I don't know. He lost his job. Yeah. ለዚህ እኮ ነው የሚያብዶችን ሰሞን ባለፈው ላይ ሹም ከትናንት ወዲያ እናት አባቱ ዘር ስሙን ይጠራል። የሚያሳዝነው ነገር ተከሶ ራሱ ስሙን ይጠራል። የሱን ስም የፊራው ስሙን ይጠራል። የዛን ቀን እኮ ከጎፈንድሚ $10 ሰረቀ። ልጅ $10,000 ዶኔት ያደረገ $10 ሰረቀ እኮ። አዎ ዛሬ ምን ነው አማራ ስለሆንክ ከፋችሁ ምናምን እያለ ነበረ። ቅድም እነ ፊራው ለተቻ አማራ ስለሆንክ ከፋችሁ። አሁን ደግሞ ወደዛ ሊያዞረው ነው እኮ። አቤት ውሸቱ። ኤኒዌይ አሁን ክሱን እኔ የሎየር ኤቭሪቲንግ ዶክመንቶችን ያ እና ሂ ሜንትድ ሲከሰው ሲያሸንፍ የሎየር ኤክስፐንሱን ብቻ አይደለም የሚከፍለው ይወዳ እነዚህም ያቺኛው ያቺ ቅንቅናም ሰርጅን ሰርጅን ነው ፈርስት ኢንስቶልመንት ነው። ከዛም በኋላ በሰዓት ስንት ብር መሰለሽ የሚከፍሉ ለሎየሩ $300 በዛ ውስጥ ደግሞ በነገርሽ ላይ ቴክስትሽን ሲያነብልሽ ትከፍያለሽ፣ ኢሜይልሽን ሲያነብልሽ ትከፍያለሽ፣ ኢሜይልሽን ሲመልስልሽ ትከፍያለሽ። ሶ this lawsuit can go up to like 30,000 40,000 ድረስ ይሄዳል። ግን አሸንፎ ይጎዳ ተሸንፎ ለፊራኦል የሎየር ይከፍላል፣ for the sad and sorrow ይከፍላል፣ for ዳሜጅ ይከፍላል። ከእንደገና ደግሞ ለኢሞሽናል ዳሜጅ ብቻ አይደለም ለስራውን ምን ያ እነሱ አፌክት ያደርጋል። የሰጠው ስም እኮ ያ እሱ ነው። እዚህ ሀገር አሁን ትልቁ ነገር ቢዝነስን እንዲያደርግብኝ because of የሱ እንደገና ለሱ ደግሞ ለጤናው ሜንታሊ ፊዚካሊ ብዙ ነገር ነው እንትን የሚያደርግበት። እኔ ፍራውን የሚያደርገኝ ላይክ ሜዲካሊ አብዳለሁ። በጣም ስታርዶ ነው ዊርድ ስታፍ ኦን ቲክቶክ ፊራኦል ቀዳዳ ነው ምንም ማያመጣም። እስቲ ቆይ እስቲ አንድ ላይ ብናየው ይሻላል። አዲስ ታይምስ ይሄ እስክንድር እንደ ከኢየሱስ ክርስቶስ ጋር ይመጣል ብሎ የሚያስብ አንድ ፖለቲከኛ አለ። እስክንድር ነጋን ታውቂዋለሽ? ምን ይላል? ከኢየሱስ ክርስቶስ ጋር ይመጣል በምጽአት ጊዜ ከኢየሱስ ክርስቶስ ጋር። ከኢየሱስ ክርስቶስ መቼ አይታወቅም። እኔ ቆንጆ ከጌታ ሰውዬው ከስቶ ሜቢ በሮ ሊመጣ ስለሚችል አመኘዋል። ወይኔ አዲስ ታይምስ ቀቤቱ ገባሁኝና ኦሮሚያ ተፈተፈተና ገባሁኝና እንደዚህ ሚክስ ስለሆኑ ሰዎች እያወራ ነበርና አይ በቃ ይሄ ልጅ ወደ በቃ ማንነት ተመለሰ እየገባው ማለት ነው። በቃ እኔም ደግሞ ሀፍ ኦሮሞ ሀፍ አማራ ነኝ። አንቺ ግን ሀብታሙ በሻ ሳያስበው እኔ የዛሬ 10 ዓመት ፎቶ ቪዲዮቹን ሳይ ኮፍዬ ወዳለ የክቡ ኮፍዬ የለም የሙከጡሬ ጤፍ ነጋዴ ይመስላል። ሀብታም ጤፍ ነጋዴ እንጂ ይጥርሳለሁ። ረና ሞግሰው ደግሞ እንጂ ታይተው ቆንጆ ልጆች። እኔ ሀብታሙ በሻ ምኑን ወድለታለሁ መሰልሽ? he's a good dad. Okay. He's a good family man. Yeah. He's a good dad. ይሄንን ክሬዲት ሰጠዋል። because ልጆቹን አቅፈውን የዛሬ 10 ዓመት ምናምን ቪዲዮቹን ዩቲዩብ ላይ እንከን ላገኝበት ብዬ ማለት ነው ሀብታሙ እንከን ላገኝበት ብዬ ጉድ ስል ልጆቹን አቅፎ ምናምን በቃ it's like cute ደስ ይላል። Yeah, I will give him this credit. ጥሩ አባት ነው። ፖለቲካ ግን እንዳልኩሽ ነው።
አዲስ ታይምስ እስክንድር ነው የሚወደው ማለት ነው። ብዙም አላዳም የፖለቲካው እስክንድር ነው። ለአማራ ነው የሚታገለው በአባቱ አማራ ስለሆነ፣ እናቱ ግን ኦሮሞ ናት። የአንድ ጊዜ የአጫሉን ዘፈን ከፍቶ እኮ በቃ እኔ ኦሮሞ ያ ጋላ ጋላ ሲሉት አማራ ልጆች ኩሩ ጋላ ነኝ ቱለማ ነኝ ያለ ጀግና ዘር የአጫሉ እንዴሳ ዘር ነው። ኤኒዌይ ኢትስ ኦኬ። ፖለቲካውን እንተው። የኔ ቆንጆ ግን ይኸውልሽ ያ ለማንኛውም በጣም በቱለማነት ፕራውድ ሆነ። በጣም ሶቪና ቱለማኔት ኦኬ የዛሬ 6 ዓመት ቪዲዮ ልኮልኝ አንቺ ይሄ ልጅ እኮ ከኦሮሞ በላይ ለኦሮሞ የሰራ ነው እኮ። አረ እንወዳለን አዲስ ታይምስ። ከዛ ፓስተሬ አድርሽልኝ ለሀፍታሙ በሻ ብሎ የኔ ከርታታ ቢሎም መዝሙር እወዳችኋለሁ እያለ ነው መቅዲ። አይላቦስ ወይን ዊላቦስቱ እኛ እንወዳለን። ኢትዮጵያ ቆይ ልንገርሽ ምን እንደተደረገ። እኔ ቤት ቢሞት አይገባም። ልንገርሽ ለምን እንደወጣሽ። እኔ ቤት የዛን ቀን ገብቶ ሲወጣ ወጣ። ወይኔ ጉዴ ፈላ። ነገ አማራ ዛሬ 24 አወርስ አንጂ ሴትየው እኔ እኮ በቃ ተግባባን ምናምን ብዬ እንደ ሩቅ ሰው ተከትፈለሽ ሰዎቹ ልዕልቲቱ ጋር ሄዶ ምናምን ብለው ሰዓት እንደተገመገበ ታውቂያለሽ። ልጆቼን ትምህርት ቤት ሳደርስ ስለኔ ቤት ለምን ገባክ ነው ላይክ ኮንቨርሴሽን። ኦኬ አንቺ ቤት ገብቶ ከዛን ሰበሌ ልጆቼን ድሮፕ አረግ ስራ ላይክ ኤትሰሪ ላይ ክሎኪን ላረግ ስል አያለው ሀብታሙ በሻ እስካሁን እየተገመገመ ነው። ሶፊ አንቺ ከድሮ ጀምሮ ልክ እንዳልሽው አንድ ማምነው እስክንድርን ብቻ ነው። እሱም ቢሆን ተኮማ ሀብታሙ አወር ብለድ ይልሃል። ትቀልዳላችሁ፣ ጨዋታችሁ ደስ ይላል። እንዴት ናችሁ ግን? አለን ሰላም ነው። ግን አሁን ይሄ ክሱ ምናምን ይሄ እንትና ማን ነው ፍራውል የሚባለው ልጅ አላውቀውም፣ ግን አሁን ነው እኔ ክሱ ምናምን የትም የሚደርስ አይመስለኝም። ግን ቢኮዝ እንደዚህ ቢሆን እስከዛሬ ሁሉ ሰው ቡሊ ሲደራረግ የነበረው ሰው በርግጥ ነገሩ ማንንም ሰው ሲሪየስ ወስዶ የከሰሰ ሰው ላይኖር ይችላል። የሆነ ሰው መቀጣጫ ቢሆን ምናልባት ለትምህርት ይሆናል። ግን እዮዳብም ያው በዚህ ከሚጎዳ ምን ይጠቀማል? አሁን ያው 30 ሺህ ብር አውጥቶ 20 ሺህ ብር አውጥቶ ሰው መክሰስ እዮዳብም አላቆምም አላ። በፍቅርም እኮ ጠየቅ ማለት ሲያትል የመጣ ጊዜ ተገናኝተን ሻይ ጠጥተን እናውራ ብሎታል እኮ ፌራውል። ተገናኝተን ቁጭ ብለን እናውራ። እዮዳብ ኖ ዝም ሲባል ስሸሸው የፈራኸው ይመስለዋል። እዮዳብ he don't have ሊሚት የለውም። ሊሚት የሚባል ነገር የለውም። ይሄ በጣም የሚያስጠላው ባህላችን ነው እውነት ለመናገር። ሰው እኔ ያዶን ነው በዚህ እድሜ በዚህ አሚኔ ነው አንድ በጣም አሳፋሪ ነገር ነው እኮ የምናደርገው ነገር። እኔ አላደርገውም ግን ሲያደርጉ ሰሰፋ አንድ ሰው ሰብስበው with no tangible evidence ምን ያደርጋል ነው እኮ ምን ይጠቅማል? አሁን ሰሞኑን ስድድብ እያየን ነበር። በዚህ ጋር ከዚህ ጋር ከዛ ጋር ምንድነው የሚጠቅመው? አሚኔ ነው ዲስ ቦሪንግ ነው ለኔ። ህፃን ልጅ ነገር ነው። እኔ በሆነ ስቄ ነው ዝም ብሎ እንጂ ፍርድ ቤት 10 ሳንቲም አውጥቻለሁ ከዚህ ምን ሊያደርግልኝ? አሚን ለክብር ጥሩ ነው ግን ምን ያደርጋል? አባባሌ ገብቶሻል? ምን ያደርጋል? እኔ ሰው ስለሰደበኝ ከፋለ ዘቃለ የዛን ቀን መሰለኝ እዮዳብ ቢያረገው ኢትስ ኦኬ። ግን ጠና ጓደኛው ነው ታውቃለህ፣ ዘ ክሎዝ ፍሬንድስ ምናምን እና ጠናም ገብቶ
የነሱን እንትን ቫሊዴት ነው ያደረገው። ይሄ የተናገሩትን ጠና ራሱ ስንትን ሰው ያፈናቀለ ነው፣ ስንት ገበሬን ያፈናቀለ ነው ከነ አቦይ ፀሐዬ ጋር ምናምን ሆኖ ብሎም ሲናገር ሰምቼዋለሁ። ስክሪን ሪኮርዱ አለ፣ ወደ ታች ብትወርዱ ታገኙታላችሁ። የሰው ልጅን ሁለት እህታማቾችን አንድ ላይ የሚያወጣ የጓደኛው ሚስት ሰዎች ሚላላክ ገንዘብ ብዙ የዘረፈ ከጎፈንድሚ $10 የሰረቀ አስቦ ልጅ ብዙ ብር ይሰጣል፣ ዶኔት ያደርጋል ለድሃ ምናምን እና 10 ብር እንዴት ነው ከጎፈንድሚ ላይ ገብቶ ከተሰበሰበው ላይ የሚሰርቁ 10 ብር ብቻ። መቅዲ ሽጉጥ አሳይቶኛል ብሎ ሲል ነበረ ፍራው። ያ ሽጉጥ በነጠላ ሸፍና ምናምን እሱ ሰምቻለሁ፣ አላየሁም። እኔ ግን ያየሁትን ልንገራችሁ። እኔ የዛን ቀን እኔ ፊላውርን አልወደውም። የማልወድበት ምክንያት ለዮናስ ሙሉነ ጓደኛ ስለሆነ አልወደውም፣ መንሱሬንም አልወደውም። በዚህ ጉዳይ ግን አዘር ሳይዳቸውን ወዳቸዋለሁ። ቢኮዝ ሰው ላይ አይደርሱም፣ ፖዚቲቭ ነገር ነው የሚያወሩት ሁለቱም ልጆች፣ መንሱርም ይሄም። ያንን ሳይዳቸውን ግን አልወደውም። ግን የዛን ቀን ቁጭ ብዬ ሳይ የሰው ልጅ ነው በቃ እንደው ዘዴ ታላቅ ወንድሜ ቢሆንስ ዘራፊ ነው፣ ነፍሰ ገዳይ ነው፣ እጁ በደም የተጨመላለቀ ነው፣ ስንት ገበሬን ያፈናቀለ ነው፣ ሁለት እህታማቾችን የሚያወጣ ሴት የሚደፍር ሴክስ ትራፊክ የሚያደርግ ይሄ ሁላ ነገር ሲባል ነው ገሎ ነው የወጣ ያ እንደዚህ ሲሉት እንደገና ሪካርድ ያረጋቸዋል፣ እንዲህ ያረጋቸዋል። በቃ የሌለ የሚደብር ነገር ስሙን ሲያጠለሹት ፊሊንግ እኮ አለው። ሂዝ እኮ ሂውማን ቢንግ እሱማ እኔም ማንም ሰው ቢሆን እንደዚህ ስም ሲለጠፍበት እና ቡሊ ሲደረግ ማንም ሰው ቢሆን ኦፍኮርስ ደስ አይለውም። እንዳልሆንሽ ብታቂውም በጣም ነው የሚደብርሽ ለሚሰማ ሰው። አንቺ እኮ እንዳልሆንሽ ታቂዋለሽ፣ ግን ለሚሰማው ሰው እንደዚህ ነው ብሎ ፐርሲቭ የሚያደርግ ሰው ይኖራል። እኛ ሰው ደግሞ የሚነገረውን ዝም ብሎ የሚቀበል ነው በብዛት። አሁን እየለመደ ነው እንደው ብዙ ሶሻል ሚዲያ ላይ የሚነገረው ብዙ ትራሽ እንደሆነ ሰው እየገባው እየመጣ ነው እንጂ ቢሆንም ግን እኮ ሶሻል ሚዲያ ላይ it is gonna stay forever and also ደግሞ ሌጋሲውን ነው እያበላሹ እኮ ያሉት። ይሄ ልጅ ካራክተር አሳሲኔሽን ነው ያ እንደዚህ ስም ማጥፋት። ሲሞት እኮ ሌጋሲው ይሄ ነው ይሄ ልጅ የሚሆነው ማለት ነው። if you don't fight back ብሏል ዛሬ። እኔ ግን የሰማሁት ሪካርድ ማድረግ ለፊራውን ልኬለታለሁ። የአሜሪካ መንግስት ጋር ደውሎ ፍራውል ክሱን ማድረግ ያለበት የአሜሪካ መንግስት ጋር ደውሎ አለ ጌታቸው አሰፋ ጋር ይመሳሰላል እሱ ነው ብሎ ፊራውን ጌታቸው አሰፋ ነበር ከዛን ቀን እንደውም ኦባማን ገላለው ብሎ ፊራውን ደውሎ ለኮንግሬስ ጋር እኔ የሚገርምሽ ነገር ይልሽ እኔ ይኸውልሽ ልልቲ እንደዚህ ስድድብ ሲሆን ምናምን ለደቂቃ አልሰማም ታውቂያለሽ። ከስር ልታይኝ ትችላለሽ ወይ የሆነ ነገር ጽቄ እወጣለሁ እንጂ አስወሬ ጋር እኔ በጣም ነው የሚያስቀኝ ራሱ። ምንድነው እኔ ፖለቲካ ሲሆን ይሄ ሌላ ጨዋታ ቀልድ ምናምን ከሆነ አሁን ስትግቡ ቁጭ ብዬ እየሰማችሁ ስትስቁ ስታወሩ ቀልዱ ነው የምሰማው እንጂ ይሄ ስድድብ ምናምን በጣም ነው በቃ እኔ በጣም አረ በስመ አብ ወልድ በጣም ነው እኮ የሚደብረው እኮ። እንዴት አንድ ሰው አፉን ከፍቶ ይነው በተለይ ምን አይነት ለራስ ክብር የሌለው ሰው ነው ሌላውን እንደዛ የሚሰድበው እና በዛውም በዚህ እድሜ እና እኔ በጣም ነው የሚገርመኝ። ስለዚህ እኔ አላዳምጥም፣ እውነት ለመናገር ዘግቼ ነው የምወጣው። አላዳምጥም እና የሚሳደቡ ሰዎችን አላይም። ትክክል አይደለም፣ መቆምም አለበት። ባይ ዘ ወይ እኔ ኤቭሪቲንግ ኮርት ዶክመንተሮቹ ማንም መቆም አለበት። እንትኑንም አይቼዋለሁ እና በጣም ሪል ነገር ነው። ሂ ፔድ ላር ኦፍ መኒ ከባድ ነው። ባይ ዘ ወይ ዝም የሚላችሁን ሰው መፍራት አለባችሁ ጋይስ። የሚጮውን አትፍሩ፣ የሚሳደቡን አትፍሩ። ሰማሹ አዲስ ታይምስ አማራን የሚጠሉ ቤት ገባ። እንግዲህ የሚጠሉት ከጠሉም እነ ልዕልቲ ናቸው እንጂ እኔ አይደለም የምጠላው። ኧረ እኔ እዚህ ቤት አማራ እኔ ቤት የቄሳርን ለቄሳር እኔ እዚህ ጋር ገባው ማለት እነሱ በሚያደርጉት ተስማማው ማለት አይደለም። እኔን ጀጅ ማድረግ ያለብህ በኔ ጉዳይ ነውና ግን ደንቆሮ ስናስተምር እኛም ደንቆረን ቀረን።
ዶንቆሮ ብሏል ያኛው ሰውዬ ማለት ይሄኛው እሱ ራሱ ምን ይሰራል? አማራውን ምን ጠላ ከሆነ እሱ ራሱ ሁለቱም እኮ ደስ እንትን አለና አማራ ኪላ መኪናን ስታሳይ ነበር። የሚገርም መኪና። ትናንትና ደግሞ ዮኒ ማኛ ሚትሱቢሺ ሲያሳየን ነበርና አረት ያንቺ ልጅ እኔ ዮኒ ጓደኛዬ ናት አተነካኪኝ። እዛው ራስሽን ቻይ እህቴ ራስሽን ቻይ። አንቺ እኮ ነገረኛ ነሽ። እዛው ራስሽን ቻይ። ዮኒ ላምቦርጊኒ ገዛ ብዬ ማለት ነው። እኔ ደግሞ እውነቴን ነው የምልሽ መቅዲሞች መጀመሪያ ሬንጅ ነበር ይመስላል ላምቦ እንኳን አይመስልም ሬንጅ ግን ይመስል ነበር ከሩቅ አይ ምን መሰለሽ እኔ ከስርኬ ነበርና እንደ ሲያሳየው አገላለጹ ላምቦርጊኒ እንደገዛ ነገር ነው የሚመስለው። በቃ እንደ ሮልስ ሮይስ ምናምን እንደያዘ ነው ሀብታሙን አናጣላው። ሌላ ወሬ እሱ ሲወጣ እናወራለን። እኔ ስወጣ የፈለጋችሁትን አውሩ። እኔ እያለሁ አታጣሉኝ። ትክክል አይደለም። ዮኒም ያው በውሃ ይለቅ ብያለሁ። መኪናውን አሪፍ ነው አይቼዋለሁ። አሪፍ ነው። ግዴታ እኮ ላምበርጊኒ መሆን የለበትም። ሰው ከተመቸው ነው። እና አትቦጭቂ አንቺ። አይ ለነገሩ ይኸውላችሁ ታይምስ ባይ ዘ ዌይ እኔ ራሴ አዲስ መኪና ገዝቻለሁ። ተስላ ትራኩን ገዝቻለሁ። ተስላ ሳይበር ትራክ ገዝቻለሁ በይ። ይመችሽ። ሶፊ ምን እንደሆነ ታውቃላችሁ? ግን ዮኒ ባለፉት 20 ዓመት